ሽንቁር በደራሲ አሌክስ አብርሃም። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። እናመሰግናለን። እያፈርኩ ለሰው አላወራም እንጂ ረዥም የትዝታ እጁን እየላከ የዛሬ ኑሮዬን የሚፈተፍት ከአእምሮዬ የማይጠፋ አንድ ጉዳይ አለ። በየቀኑ በምክንያትም ካለ ምክንያትም ውልብ እያለ ትዝ ሳይለኝ ውሎ ያውቅም ቆይቷል። ከዚያ ወዲህ ስንትና ስንት ነገር በእድሜ ማገርና አቋሚ ላይ እንደ ጭቃ ተለስኖ እንደ አሸዋና ሲሚንቶ ተገርፎ ደንዳና ወጣት ሆኛለሁ። ግን ያ ትዝታ ዛሬም ድረስ ከነተኩስነቱ ልቤን እንደ ቃልቻ ልቤ ከሚያስደልቃት ፍርሃት ከቀላቀለ ጉጉት ጋር በውስጤ ተዝናንቶ ተቀምጧል። ለማንም አላወራሁትም። እንኳንስ ለሌሎቹ ላወራ ለራሴም እንደ ፎቶ ካሜራ ብርሃን ብልጭ ከሚል ቅጽበት አልፎ በውስጤ ቃል ሆኖ እንዳይወለድ ፊት ነስቸው ነው የኖርኩት። ትምህርት ቤት የተዘጋበት የክረምት ወቅት ነበረ። ያ ክረምት ከዚያ በፊት እንዳሳለፍኳቸው የተለመዱ አይነት የክረምት ወቅቶች አልነበረም ለኔ። የሆነ ነገሬ ላይመለስ የተቀየረበት ክረምት ነበረ። ከሰፈር ልጆች ጋር ተሰባስበን ጭቃውን ከሰማይ እንደወረደ መና በጉጉት እያድበለበለን የምንወራወርበትም ክረምት አልነበረም። በጭቃና በውሃ የላቆጠ ኳስ እየጠለዝን የምንጨዋወትበት ክረምትም አልነበረም። በዚያ ክረምት የ8ኛ ክፍል ሚኒስትሪ ፈተና ወስደን ወደ 9ኛ ክፍል የመሸጋገሪያ ወቅታችን ላይ ነበርን። በየክረምቱ የምናቋቁመውና በየዓመቱ እየፈረሰ እንደገና የምንመሰርተው የእግር ኳስ ቡድን እንደገና ለመመስረት ቸል ያልንበት ክረምት ነበረ። ይልቅ ኳስ ተከትለው የሚቃብዙ በድንጋይ መተን የምናባራቸው ወፎች አንጋጠው በየዛፉና በየቤት ጠራው ላይ የሚፈልጉ አይኖቻችንን ተልከው በሚያልፉ እኩዮቻችን በሚሆኑ ልጃገረዶች ላይ የሚንከራተቱበት ከፍ ባሉና በደረሱ ሴቶች ላይ የሚንከባለሉበት ልዩ ክረምት ነበረ። እንዴት ነው 365 ቀናት ይህን ሁሉ ለውጥ ያመጡብን? እንዲያውም ብዙዎቻችን በቁመትም በክብደትም ቅንጣት ታክል ጭማሬ ሳናይ ምናችን ነው እንዲህ ከውስጣችን ተቀይሮ አዲስ አመል ያሸከመን? ዛሬም ድረስ የጉርምስናችን ቅኔ ለምን በዚያች ክረምት እንደተቀኘ ባወጣ ባውርድ አልተገለጠልኝም። ብቻ ስንጎረምስ ትዝ ይለኛል። በዚያ ክረምት ነበር የጎረመስ ነው። ልክ ሰው ቁመት ያደገባትን ቀን ሰዓትና ደቂቃ ሂደቱን ሳይሆን ቅጽበቱን እንደ ሬዲዮ አንቴና ድንገት ቁመቴ የተመዘዘባትን ቅጽበት አስታውሳታለሁ ቢል እንደሚገርመው የጎረመስንባትን ጠዋት ማስታወሴ ይገርመኛል። እንግዲህ ተመልሼ ሳሰላው 16 ዓመት ገደማ ሆነው። አንድ ጧት ፈተና እንደ ትናንትና ጨርሰን እንደ ዛሬ አባ ኃይሉ በረንዳ አባ ኃይሉ ሸገኔ ሱቅ የምትባል ባለቤት ናቸው። ከሱቋ ግራና ቀኝ ረዥም የግንብ ውሃ ልክ ያላት አንዳንዴ ሰው እንዳይቀመጥባት የተቃጠለ ጥቁር ነዳጅ የሚፈስበት ድድ ማስጫ ነገር 5 የምንሆን የሰፈር ልጆች አዲስ ምልምል ጎረምሶች ይቀላል ተቀምጠን አላፊ አግዳሚውን እየቃኘን ነበረ። የዚያኑ ቀን ገና አይናችን በተአምር የበራልን ይመስል ሁሉን ነገር በተለይ ግን ሁሉን ሴት በተለይ ሁሉን ወጣት ሴት በጉጉት እንመለከታለን። እኛ ትምህርት ቤት ታጉረን ስንውል ምን መድኃኒት ቢረጩባቸው ነው ሴቶቹ ሁሉ እንዲህ ያማሩት ሳንል አልቀረንም። በ365 ቀናት ምን የሚሉት ኬሚስትሪ በሰውነታቸው ውስጥ ቢቀናበር ነው ቅልቦች ሲጫወቱ የነበሩት የሰፈራችን ሴቶች እንዲህ ሙሉ ሴት ሆነው አረማመዳቸው ተቀይሮ ሽንጣቸው የሚመዘዘው ጡቶቻቸው ከፊት ቀርመው እየተንሳፈፉ አየር የሚያነፈንፉት? ለምንስ ነው የቡሄ ዳቦ ሲናጠቁን ማስቲካና ከረሜላ እንድናካፍላቸው ሲለማመጡን እንዳልነበረ አይናችንን ማየት አፍረው በመሽኮርመም አየት የሚያደርጉንና ሳያናግሩን የሚያልፉት? ያኔ ነው በማየት ሱስ ተለክፈን በበረንዳዋ ፍቅር የወደቅ ነው። ህይወት ጦርነት ነው። አነሰም በዛም እኛ ወታደሮች ያችን በረንዳ የወላጅና የበላዮቻችን አትንኩ አትቅመዙ ትዕዛዝ በአይንም ቢሆን ልንጥስ የከተምንባት ምሽጋችን ነበረች።
ፀሐይ ገብታ ቀኑ ሊመሽ ሲል ተሰባስበን በረንዳዋ ላይ እንኮለኮላለን። ኮልኮሌ ሁሉ ይሉናል የበረንዳዋ ባለቤት አባ ኃይሌ። 7ኛ ክፍል 3 ጊዜ ደግማ የማታ ትምህርት ቢሻላት ተብሎ የማታ ተማሪ የሆነችው ህሊና የምትባለው የሰፈራችን ልጅ አንዲት ደብተር በቀኝ አንጠልጥላ አቋሙ ከሚያምር ልጅ ጋር ወደ ትምህርት ቤት ስትሄድም አይተናል። ደግሞ ሲመሻሽ ሲራመድ ጎበጥ ከሚልና በቁመቱ ከሚያንሳል ልጅ ጋር ከትምህርት ቤት ስትመለስ ቀይ ብርሃን እየተፉ መንገዱ ላይ በቀይ ወጋገን በሚያጨቀዩት የመንገድ ዳር መብራቶች የበለጠ አምራ አይተናል። በየቀኑ የሚወስዳት ሌላ የሚመልሳት ሌላ ወንድ ሲንጋጋ ታዝበናል። በትምህርቷ የሰነፈችው ከወንዶች ጋር እየተንዘላዘለች ነው የሚባለው የሰፈራችንን ሐሜት እውነት ነው ብለን አምነናል። ደግሞ ሰሎሜ የምትባል ቆንጆ ቀይ ሴትዮ ከሰፈራችን ነዋሪዎች ሁሉ ብቸኛ የመንግስት ሥራ ያላትና ጉልበቷ ላይ የሚቆም ጉርድ ቀሚስ የምትለብስ ባለትዳር ሴት ከባሏ አስታጥቄ ጋር ከሥራ ሲመለሱ የዕለት ትዕይንታችን የዘወትር ግብአት ነበሩ። ሁል ጊዜ በፌስታል የሆነ ነገር አንጠልጥለው ነበረ ወደ ቤት የሚገቡት። ፍቅረኛሞች ከባለትዳሮች የሚለዩት ወደ ቤት ሲገቡ አንዳች ነገር በማንጠልጠል ሳይሆን አይቀርም። ለእኔ ግን የዘወትር አይኖቼ ረሃብ አንዲት ሴት ነበረች። ፖሊስ ናት፣ ኢንስፔክተር መንበሬ የምትባል። ለምን እንደሆነ እንጃ ያች ሴት ስታልፍ ካየሁ ቋጥኝ የሚያክል ድብርት ተጭኖኝ ነበረ ወደ ቤት የምገባው። ደግነቱ ከሰፈራችን በላይ ከነበረው 4ኛ ፖሊስ ጣቢያ ልክ 11 ሰዓት ተኩል ሲሆን ወጥታ በፈጣን እርምጃ በመንገዱ ማለፉ አይቀርም። የእግሮቿ ፍጥነት ፊቷ ላይ ሁል ጊዜ የማይጠፋው ኮስታራነትና ሁል ጊዜም ከሩቅ አይን ውስጥ ከምትገባበት ርቀት ጀምሮ አልፋይ ከኔ አይን እስከምትጠፋበት መታጠፊያ ድረስ የመንገዱን ግራ ይዛ ቀጥ ያለ መስመር ተከትላ መራመዷ ተራማጅ ቅርጽ እንጂ ሰው መሆኗን ያጠራጥረኛል። ሁል ጊዜ መስመሯን አለመቀየሯ ይገርመኛል። አንዳንዴ ለሕዝብ ተብሎ በተሰራው መንገድ ላይ ለእሷ ብቻ ተብሎ ለሌሎች በማይታይ ስውር ቀለም የተሰመረበት የሐሳብ ሐዲድ ያለ እስኪመስለኝ እርምጃዋ ዝንፍ አይልም። ሁልጊዜ ሰላም የሚሏት ሰዎች ይሽቆጠቆጣሉ። የእርምጃዋ ፍጥነት የፊቷንም ገጽታ ሳትቀይር እጇን ብቻ በፍጥነት ከፍ አድርጋና አንገቷን ሰበር አድርጋ ታልፋለች። ታዲያ ይቺ ሴት እንደ ሰው እቤቷ ሄዳ አድራ የምትመጣ ሳይሆን እንዲሁ በዚህ እርምጃ ይቹን መስመር ተከትላ ዓለም ጥግ ድረስ እየተራመደች ዙራ ጧት በዚሁ የምትመለስ ሁለት ነገር ትመስለኝ ነበረ። ኢንስፔክተር መንበረ ከብዙዎቹ ከማውቃቸው ሴቶች ረዘም ያለች የፖሊስ ጉርድ ካኪ ቀሚስ፣ አንዳንዴም ሱሪ የምትለብስ ሁለቱም የሚያምርባት ቀጭን ወገቧ ላይ ሰፊ ብርማ የብረት ዘለበት ያለው የሸራ ቀበቶ የምትታጠቅ፣ ቀበቶ ላይ በግራ በኩል ሽጉጥ ከነማህደሩ የሚንጠለጠልበት፣ ፀጉሯን ጠቅልላ ጀልባ የመሰለች የፖሊስ ኮፍያ ጣል የምታደርግ፣ እድሜዋ ቢበዛ በሃያዎቹ መጨረሻ አሊያም 30 የሚሆናት ሴት ነበረች። መርማሪ ናት ይላሉ። ለምን እንደሆነ እንጃ የእግሮቿን ጥርት ያለ ጠይምነትና የፖሊስ ዩኒፎርሟን ንጽህና ስመለከት ያውም ከነማዕረጓና ከነሽጉጧ የፖሊስ ልብስ መልበሷን እያየሁ እንኳን ለእኔ ግን ነርስ ትመስለኛለች። የምትመረምረው በሽተኞችን ይመስለኛል። እሷን ማየት ነበር ሱሴ። የሁላችንም ቤተሰቦች እዚያች በረንዳ ላይ መሰብሰባችንን አይወዱትም። ሄዱና የአባ ኃይሌን በረንዳ ሙቁ እያሉ ይነጫነጩብናል። በተለይ የኔ እናት ተጎረሙሰ ተሞተ፣ የማንም ዱርዬና ሌባ መሰብሰቢያ በረንዳ ላይ መሄድን ተው ብያለሁ። ኋላ አንዲት ነገር ሰማና ውርድ ከራሴ ትለኛለች። መልስ አልሰጣትም። ሲመሻሽ ከጓደኞቼ ጋር እዚያው ነኝ። የሱቋ ባለቤት አባ ኃይሌ አጭር ክብ የቴክሳስ ኮፍያ የሚደፉና ባለቀጭን ጥለት ነጠላ የማይለያቸው ኮስታራ ሽማግሌ ናቸው። ኮስታራ ብቻ አይደሉም፣ ነጭናጫም ጭምር ናቸው። ወርቃማ እጀታ ያላትን የምታምር ከዘራቸውን ክንዳቸው ላይ አንጠልጥለው ሁል ጊዜ አይመረኮዙባትም። የሱቋን ዙሪያ ይቃኛሉ። በተለይ
ከጎረቤት ጋር የምታዋስነውን ድንበር በጥንቃቄ ነው የሚመረምሯት። በዚሁ ድንበር ብዙ ዓመት ፍርድ ቤት ተመላልሰዋል። ጉቦ ሰጥተው ነው ያሸነፉት እንጂ ሱቁ የተሰራበት ግማሽ ቦታ ጭምር የቅመም ሻጩ ጎረቤታቸው የጋሽ ውበቱ ድንበር ነበር እየተባለ ይታማል። እረ በሕግ አምላክ ወዲያ ሄዱልኝ እናንተ ልጆች! በሩ ላይ ተኮልኩላችሁ ገበያተኛው በየት በኩል አልፎ ይገበያይ ይላሉ። ድምፃቸው ከዚያች አጭር ሰውነት የሚወጣ አይመስልም። አስገምጋሚ ነው። ለዓይናቸው አይወዱንም። ወዲያው ከፊታቸው ዞር እንልና በቀጣዩ ቀን ግን እዚያው ነን። በረንዳቸው ላይ መቀመጣችንን እንደማይወዱት እናውቃለን። እንዲያውም በየጊዜው የተቃጠለ ነዳጅ ከጋራጅ እያመጡ ግንቡ ላይ ያፈሱበታል። ግን ምን ዋጋ አለው? መቀመጡ ይቀራል እንጂ እዛው ቁመን የዕለት ሱሳችንን ማድረሳችን አይቀርም። ዛሬም ድረስ ሱቁ ፈርሶ ትልቅ ሕንፃ ተሰርቶበት ከሕንፃው መስተዋቶችና መግቢያው ላይ ከሚኮለኮሉ የሀብታም መኪኖች ይልቅ ያቺ ጉርምስናያችን ተወልዳ እትብቷ የተቀበረበት ነዳጅ ያጠቆራት በረንዳ ገዝፋ ትታወሰኛለች። ምንድን ነው? ሌባውን አይተሽዋል? ሴትየዋ ለቅሶ በተቀላቀለበት ድምፅ እየጮሁ እኛ ወደ ተቀመጥንበት ጠቆሙ። ቦርሳዬን ቀምቶኝ ሮጣ አይቼዋለሁ። ተነሱ መሃል ነው ተነስቶ የመጣው አሉ። እግዚኦ! የተሰበሰበው ሕዝብ እንዳለ ወደኛ ዞረ። እኔ እንደ በረዶ ገግሬ ከተቀመጥኩበት እንኳን መነቃነቅ አቃተኝ። አንድ ሽበታም ሰውዬ ያዟቸው ወመኔ ሁሉ ብለው ፉከራ በሚመስል ድምፅ ሲጮሁ ጓደኞቼ እንደ አንዳች ነገር ከጎኔ እየተስፈነጠሩ እግራቸው ወደ መራያቸው ተፈተለቁ። አንድ ጓደኛችን እንዲያውም መንደሩን አቋርጦ ሲሮጥ እየተገለበለበ የሚያልፍ ታክሲ ሊገጨው ለጥቂት ተረፈ። ሲቲቲቲ የሚል የመኪና ጎማ ድምፅ ከሰው ጫጫታ ጋር ተዳምሮ አካባቢው ባንዴ በጩኸት ተደበላለቀ። በደነዘዝኩበት አንድ ጠንካራና የሚሞቅ እጅ ከእጅጌ ጉርድ ቲሸርቴ ስር ራቁት ክንዴን አፈፍ ሲያደርገኝ ቀና ብዬ የያዘኝን ሰው ተመለከትኩ። ኢንስፔክተር መንበረ ነበረች። መያዜም ሳይሆን ጩኸትም ሳይሆን ኢንስፔክተር መንበረ ሀዲዷን ስታ እኔ አጠገብ መቆሟ ትንግርት ሆነብኝ። ምድር ምህዋሯን ሳተች የተባልኩ ይመስል ማመን አልቻልኩ። ከዚያሽ ቀን በፊት እንኳን መታሰር የታሰረ ሰው ለመጠየቅ ፖሊስ ጣቢያ ደጅ ረግጬ አላውቅም ነበር። ኢንስፔክተር መንበረ ክንዴና ጥበቃ እንደያዘችኝ ከሰፈራችን አለፍ ብሎ ወደሚገኘው 4ኛ ፖሊስ ጣቢያ ስትወስደኝ ዙሬ እንኳን ላይ አትፈራው። አቀርቅሬ ተራ በተራ በፍጥነት በአስፋልት መንገዱ ላይ የሚያርፉትን ተወልውሎ የሚያንጸባርቁትን ጉርድ ጥቁር ጫማዎቿን እያየሁ ከጎኗ ሱክ ሱክ እላለሁ። በሰፋፊው ነው የምትራመደው። ፖሊስ ጣቢያው የተመሰረተው አንድ ሲያዩት የሚጨንቅ ሙሉን ከድንጋይና ከሰፋፊ ጣውላ የተሰራ የድሮ ቤት ውስጥ ነበረ። የአንድ ቀኛዝማችሁን ግራዝማች መኖሪያ ቤት የነበረና በደርግ ዘመን የተወረሰ ነው ይባላል። ሰውየው ይህንን ቤት ተወረስኩ ብለው በደም ግፊቱን በልብ ድካም እንደሞቱ ይነገራል። የልብ ምቴን ሳዳምጥ ይሄ ገፊ ቤት እኔንም እንደ ባለቤቱ ሊደፋኝ ይሆን ብዬ ሰጋሁ። ከእርጅናው ብዛት የተነሳ የወለሉ ንጣፍ ጣውላ ሲረግጡት እሪታው ሌላ ሰፈር ድረስ የሚሰማ ይመስላል። ኢንስፔክተር መንበረ አንድም ቃል ሳትናገር ክንዴን እንደያዘች ነበረ። ከኋላ ከናጀበኝ የህዝብ አጀብ ፖሊስ ጣቢያ የደረስነው። በሩ ላይ ስንደርስ ቀጥ ብሎ ቆሞ ሰላምታ ለሰጣ ፖሊስ አስገባቸው አለችው። እሺ አስገባቸዋለሁ ኢንስፔክተር አለ። ድምፁ ስልል ያለና አስፈሪ ነው። እሺ ወደ ሲኦል ወረውራቸዋለሁ የሚል የሲኦል በር ጠባቂ ነበር የሚመስለው። እኔ ግን አስገባቸው ብዬ ዞር ስል ለካስ ብቻዬን አልነበርኩም። እስከ አድማስ የሚባል የሰፈሬ ልጅም ተይዟል። ፖሊሱ ከኢንስፔክተር መንበረ ተቀብሎ ከሷም በጠበቅ አያያዝ ክንዳችንን ጨምድዶ እያመናጨቀ በሚንቋቋ አርጌ የጣውላ ደረጃ ቁልቁሎ ወሰደና ከዋናው ቤት ስር ያለ ሰፊ ክፍል ውስጥ ገፋ አድርጎ አስገብቶ ከውጭ ቆለፈብን። ይሄ ክፍል እኒያ በደም ግፊት የሞቱ ሰውዬ ሲያሰሩት ለአንዳንድ ዕቃ ማስቀመጫ ብለው ሳይሆን አይቀርም።
ጣሪያው በጣም ቅርብ ነው። እጄን በዘረጋና ትንሽ ዘለል ብል እነካዋለሁ። እንግዲህ የታሰርንበት ክፍል ጣሪያው የዋናው ቤት የጣውላ ወለል ነው። ሰዎቹ ከበላያች ሲረማመዱ የሚከነክን ልማቧራ ይረግፍብናል። ከታሰርንበት ክፍል በውጭ በኩል ላይ የተሰቀለው ፍሎረሰንት መብራት ነጭ ብርሃን ከበሩ በላይ ባለው ክፍተት ገብቶ ቤቱን በለስላሳ ብርሃን በከፊል ሞልቶታል። ብርሃኑ ከበላያችን ባለ የጣውላ ክፍተት ሽቅ ባልፎ ከላይ የሚረማመዱትን ሰዎች ያሳያል። ብዙም ሳይቆይ ከፖሊስ ጣቢያው ውጭ በግምት በሯ አካባቢ ካለው መተላለፊያ ይመስለኛል የእናቴንና ተከትለዋት የመጡት ጎረቤቶቿን የተደበላለቀ ድምፅ ተሰማኝ። ነቃልኩ። ይረጋጉ ማዘር፣ ኢንስፔክተር መንበረ ናት። እንዴት ነው የምረጋጋው? ልጄን እንደ ወንጀለኛ ያዳፋችሁ ስታመጡት ከቤት ወጥቶ የማያውቅ ልጅ በድንጋጤ ግጥም ብሎስ እንደሆነ እንዴት ነው የምረጋጋው? ልጄን እኔ አፈር ልብላል ትላለች እናቴ። ሙቼ ከመቃብሬ ውስጥ ሆኜ የማዳመጣት መሰለኝ። እንደዚያ እንግዲህ ንዝንዝ ጀመረችኝ ብዬ የምሸሸው ድምጿ ብዙ ዓመታት እንደተራራቀ ሰው ናፈቅ። ከበላዬ ጣውላ በበርካታ ሰዎች እግር ሲረገጥና ሲንሲያጠጥ የአገር አቧራ እንደ ዝናብ ሲዘንብ ይሰማኛል። የጣውላ ይህን ያክል መንኳኳትና ሲጥሲታ ሰው ከላይ የሚጨፍር ነበረ ያስመሰለው። ችግር የለም ማዘር፣ ጉዳዩን አጣርተን እንለቃችኋለን ትላለች ኢንስፔክተር መንበረ። ይመስለኛል ኢንስፔክተር መንበረ እናቴን ጨምሮ ሁሉንም ሰው ወደ ውጭ እንዲወጡ አድርጋ ተመልሳ ከአንድ ፖሊስ ጋር ዝቅ ባለ ድምፅ የሆነ ነገር ማውራት ጀመረች። የምትለውን መስማት አልቻልኩም። ለማዳመጥ ጓጉቼ ከበላይ ወዳለው የጣውላ ሽንቁር ጠጋ ብዬ ቆምኩና ሽቅብ በሽንቁሩ አይኔን ሰደርኩ። ፈጽሞ ያላሰብኩት ነገር ነበረ የጠበቀኝ። ኢንስፔክተር መንበረ ጥርት ያሉ ጠይም እግሮቿ እስከ ታፋዋ ጥግ ከበላይ ቆሟል። ያንን የካኪ ቀሚስ በስሱ ባለፈው የፖሊስ ጣቢያው ፍሎረሰንት መብራት ደግሞም ከታችኛ ከታሰርንበት ሽቅብ ባለፈ ቀጭን ብርሃን ኪነታዊ ቅንብር ጠይም እግሮቿ ከጉርድ ወታደራዊ ቆዳ ጫማዋ ጀምሮ ጉልበቷን አልፎ ታፋዋ ብሎም የውስጥ ሱሪዋ ድረስ ቁልጭ ብለው ይታያሉ። አንድ እግሯ ከጉልበቷ ትንሽ አጠፍ ብሏል። አንዳች የማላውቀው ንዝረት መላ ሰውነቴን ሲወረው ተሰማኝ። ህልም ነበር የሚመስለው። እስር ቤት ነኝ፣ ያውም እንደ መቃብር በከበረና በሚቀዘቅዝ ምድር ቤት ውስጥ። እንዴት ነው እንዴ ተቀናበረ በሚመስል ተአምር እንደ እጅ ባትሪ በቀጠነ የፍሎረሰንት ብርሃን ያውም በሽንቁር ሽቅብ አልፎ እንዲግራ የሚያጋባ ነገር የሚታየው? የኢንስፔክተር መንበረ ውስጥ ሱሪ ቀይ ነው፣ ደማቅ ቀይ። ቅላቱ እንግዳ ነበረ፣ ሕይወት ያለው ቀለም። እግሮቿ ወደ ላይ ወደ ታፏ ቀላ ይላሉ። በተንቀሳቀሰች ቁጥር ብርሃኑ የሚያርፍበት የሰውነቷ ክፍል በጥላና ብርሃን ፍርርቆች እየተጫወተ በመጤምና በመጥቆር መካከል እየተቀያየረ ይታየኛል። እግሮቿን ስትከድን ታፋዎቿ በስሱ ተነካኩ። አይኖቼ ከሽንቁሩ ሊነቀሉ አልቻሉም። የማይረሳ አንዳች ትዕይንት ነበረ፣ ንዝረት የቀላቀለ። ዛሬ ላይ ሳስበው ታዲያ የደቡብ አፍሪካው የነጻነት ታጋይ ኔልሰን ማንዴላ 27 ዓመት በታሰሩበት ክፍል መስኮቱን ፉካ ተስፋቸውን የሚቀጥል ምን ነገር እያዩ እንደነበረ ማን ያውቃል እላለሁ። መቼስ እስር ቤት ቢሆንም ሽንቁር ይኖረዋል። የሰው ልጅ ሁሉን ሽንቁር ደፍኖ አይችለውም። ሁሉም ነገር የሆነ ሽንቁር አለው። ሕይወት ድፍን አይደለችም። ሰው ራሱን ተስፋው በጨለማ ተገባ ተጀብኖ እንደ ጥብኛ እሳት መካከል ቢጣል የከበበውን እሳት ይረሳ ዘንድ ሕይወት የተስፋው ውሃ የምታሳይ አንዳች ሽንቁር አላት። እያጮለቅን እፎይታን ተስፋን እናደርግ ዘንድ። ይሄ ትዕይንት ካለፈ ከደቂቃዎች በኋላ አንድ ጥግ ቆሜ
ትዕይንቱ ንፍረት ባጠላበት የውስጥ መደናገር እየተመላለስኩ ሳስብ አብሮኝ የታሰረ ጓደኛዬ ስካርማስ በተራብ ወደ ሽንቁሩ አንጋጦ እየተመለከተ በፍርሃት በሚንቀጠቀጥ የሽኩሽኩታ ድምፅ ሊያስሩን ነው መሰለኝ፣ ሊያስሩን ነው አለ። አልኩት ከሐሳቤ ባንኜ። ከዚህ ወዲያ ምን መታሰር ሊመጣ ነው እያልኩ ወደ ሽንቁሩ እየጠቆመና ና ተመልከት አለ። ትከሻ ለትከሻ ገጥመን ወደ ላይ አንጋጠን ስንመለከት አንድ የቆመ ፖሊስ በከፊል አንድ ጎኑ ብቻ ይታያል። በሽንቁሩ ትክክል ሙሉ ለሙሉ የሚታየው ግን ያንጠለጠለው የእጅ ካቴናው ነበረ። ታፋውን በካቴናው መታ ያደረገ የሆነ ነገር የሚጠብቅ ይመስላል። ለምን እንደሆነ እንጃ አልፈራውም። አንድ ከተማችን ውስጥ መንገድ ለመንገድ እየዞረ ወንጌል የሚሰብክ ጎልማሳ ነበረ ድንገት ወደ አእምሮ የመጣው። አንድ ቀን በመነበብ ብዛት የተጎሳቆለው ባለጥቁር ሽፋን መጽሐፍ ቅዱስ ወደ ላይ ከፍ አድርጎ ሂድ ወደዛ መናፍቅ የሚሉትን ሰዎች መሃል እንደቆመ፣ ወገኖቼ ይሄ ቃል ሽንቁር ነው፣ መስኮት ነው። ነገ ይገለጽ ዘንድ ያለውን ዓለም በከፊል የምናይበት ሽንቁር፣ ሲኦልንም ገነትንም በዚህ ሽንቁር ካልሆነ አታዩትም። አትፍሩ፣ ወደ መስኮቱ ተጠጉ፣ አይኖቻችሁንም ግለጡ እያለ የጮኸው ነገር የዛ ሰው ንግግር ድንገት ዛሬ እንዲህ በጨለማ የተገለጠልኝ ያህል ደግሞም የማይታይ በማየቴ ሽው ከሚልብኝ የመቅስፈት ፍርሃት በላይ ቅዱስ የሆንኩ አይነት፣ ቅዱስ ሆኜ እስር ቤት ውስጥ የተወረወርኩ አይነት፣ እንዲያውም እዚህ ከጎኔ በፍርሃት ከሚርበደበደው ልጅ ጋር ጮክ ብለን ብንዘምር የእስር ቤቱ በር በተአምር እንደሚከፈት አይነት ውስጤን አንዳች ንጹሕ ደስታ ሲሞላው ይሰማኝ ነበረ። የዚያ ቀን የተባለውን እንጃ፣ ብቻ በዚያው ምሽት ተፈተን ወደ ቤታችን ሄድን። ተፈቶ መመለስ ይለዋል ጎረቤቱ ይህን የሥጋ መንከላወስ ከፖሊስ ጣቢያ ወደ ቤት ማዝገም። ለእኔ ግን ጉዳዩ ሌላ ነበረ። ታስሬ ነበረ የተመለስኩት። የሴት ልጅ ሰውነት በዚያ ልክ ተጋልጦ ሳይ የመጀመሪያ ነበረ። ለስንት ዓመት ይሆን ከዚያ በኋላ ኢንስፔክተር መንበረን ለማየት አይቼም ከተሸፋፈነ እሷነቷ ስር በድብቅ ትዕይንት የተገለጠው አይኔ የፖሊስ ዩኒፎርሟን ሰርስሮ እነዚያን እግሮች ሲያየ ኖረው አላውቅም። ሱሪ ትልበስ ቀሚስ፣ ብቻ ራቁቷን እግሮቿን በአንዳች ተአምር ማየት እችል ነበረ። ከፖሊስ ጣቢያ ስንፈታ የመንደሩ ልጅ በሙሉ ዋስ ሆነው የሴትዮዋን ጠፋ የተባለውን ብር ከፍለው እያስለቀቁን አባ ኃይሌ ናቸው ሲባል ገረመኝ። ታዲያ በገደብ ነበረ። ከዚያች ቀን ጀምሮ እዚያች በረንዳ ድርሽ ላንል ማስጠንቀቂያ ተሰጥቶ። ሰውየው ፖለቲከኛ ነገር ናቸው፣ መሄጃቸው አይታወቅም። ተዘረፍኩ ካለችው ሴትዮ ጀምሮ አጠቃላይ ግርግሩ ከዚያች በረንዳ ደስታችን እኛን ለመንቀል በራሳቸው የተቀነባበረ ድራማ እንደሆነ ምን ይታወቃል? መቼስ በእያንዳንዱ የተንኮል ድራማ ውስጥ ለትውልድ የሚተርፍ ሽንቁር ይፈጠራል። ጦሱ ለእኔ ተረፈኝ። በረንዳውን ከተከለከልን በኋላ ምን አደረግኩ? ፀሐይ ስታዘቀዝቅ ከቤት ይወጣና ወክ ላድርግ በሚል ስበብ ለወክ በማይመች የሰፈራችን አስፋልት ላይ የተራመርኩ ኢንስፔክተር መንበረን እጠብቃታለሁ። ሸቀጡን አንስቶ ወደ ቤት በሚሮጥ ነጋዴ፣ ከሥራ በሚመለስ የቀን ሰራተኛ፣ ሙሉ ቀን ሲጓዝ ውሎ የጫነውን ሸቀጥና ሰው በሚያራግፈው እምክ በሚሸት መኪና መሃል እየተሽለከለኩ እጠብቃታለሁ። የተከታተልኳት እንዳይመስልብኝ የምታውቅ እየመሰለኝ እፈራ ነበረ። በምፈልገው ልክ ለማየት በማያስደስት ርቀት የተከተልኳት የከተማው ዋና አደባባይ ላይ ስትደርስ እመለሳለሁ። አንዳንዴ ከአደባባዩ ጀምርና ከምትመጣበት ተቃራኒ አቅጣጫ እኔ ብቻ በሚገባኝ ስሌት በተሰላ ግጥምጥሞች ፊት ለፊት እስክንተላለፍ የማግኘትና የማየት እድልም ገጥሞኛል። ግን ቀና ብዬ ላያት እፈራለሁ። ካለፈች በኋላ ወደ ኋላ ዞሬ አላያትም። ዞሬ ሳያት እሷም ዙራ ምን ፈለግ የምትለኝ ይመስለኛል። ማን ያምናል ወደ 1 ዓመት ለሚጠጋ ጊዜ ተከተልኳት ቢባል። አረማመዷ ፈጣን ስለነበረ አንዳንዴ ርቀቴን ለማስተካከል ሩጥ ይለኛል። መንደሩን የሞላው የራሴ ሰፈር ሰው ነው። በጉልቻ ቸርቻሪው እስከ ባለ ሱቁ ሁሉም ቢያንስ በአይን ያውቀኛል። አንድ በሚያገባው ገብቶ
ምን ነው ትሮጣለህ ቢለኝ ምን እላለሁ እያልኩ ምናምን ከተሸከመ ሰው ወደ ቤቱ ከሚጣደፍም ሰራተኛ ጋር ላለመጋጨት የተጠነቀቅኩኝ ስከተላት ኖርኩ። አንዳንዴ ሆነ ብዬ ጠብቄ እሷ አጠገቤ ስትደርስ የአንዱን ላባደር አፍንጫ ሰብሬ እንድታስረኝ የተመኘሁበትም ጊዜ ነበር። ሱቅ ጠባቂ ብትሆን ባለ ሱቅ ማስቲካ አለ በሚል ስበብ በየቀኑ በሚያስኬድ ደንበኝነት እየሄድኩ ያታለሁ። ፖሊስ ጣቢያ ምን ተብሎ ይኬዳል? ብዙ ነገር እመኛለሁ። ነገር የሚያጡ ጎረቤቶቻችን መሰዳደብ ሲጀምሩ ጠቡ ተባብሶ ጣቢያ በሄዱ እያልኩኝ መቼስ ጎረቤት ተከትሎ መሄድ ወግ ነው። ምን አለ እኔስ የምስክርነት ወጉ ቢደርሰኝ። ደግሞም ለክፋቱ እንደዚያ በዶሮ ነሽ በልጅ ነሽ ከዱላ ቀረሽ ስድድብ እስከ መፈነካከት የሚደርሱ ጎረቤቶቻችን ምን መልአክ እንደተጠጋያቸው እንጃ በዚህ ዓመት ፍቅር በፍቅሩ ለአንድም ሰው ሳልተነፍስ ስከተላት ኖሬ አንድ ቀን ሮብ ቀን ነበረ ቀኑ። ኢንስፔክተር መንበረ በመንገዱ ላይ ሳታልፍ ቀረች። 2 ጊዜ ፖሊስ ጣቢያው ድረስ እየደረስኩ ተመለስኩኝ። የለችም። ከዚያ ቀን ጀምሮ በቃ ጠፋች። በብዙ ሊሆኑ ላይሆኑም በሚችሉ ሊሆን ይችላሎች ራሴን አስተመምኩ። ስራ ቀይራ ኬንያ ድንበር የኮንትሮባንድ ንግድ የተቆጣጠረች ሊሆን ይችላል። የፖሊስነት ስራዋን ትታ በግቢዋ አጥር በኩል ኪዮስክ ከፍታ እየነገደች ሊሆን ይችላል። የሚከታተለኝ ሰው አለ ብላ መንገድ ቀይራ ሊሆን ይችላል። ፊት ባልሰጠውም አግብታ ሊሆን አይችልም የሚል ሐሳብም ውልብ ብሎብኛል። ቢሆንም ፀሐይ ስታዘገዝቅ አስቤ የሚሆን በአጋጣሚ እዚያ መንገድ ላይ ተገኘውን። አይኔ ፍለጋውን አያቆምም ነበረ። ከዓመታት በኋላ አደግኩ፣ በሰልኩ፣ ያለፈ ዘመኔን ድርጊት የሚመዝን አዋቂነት ላይ ደረስኩ በሚል እምነት ኢንስፔክተር መንበረን ስከተል መኖሬ ቂላቂልነት ነበረ ብዬ ደመደምኩ። ትልቁ እኔ ትንሹ እኔ ለሰራው የቂል ስራ ገጸስኩ። ተራ ልጅነት ቂላቂልነት ግን ቂላቂልነቴ ብልጣ በልጥ ግዛሴ ውስጥ ተዳፍኖ በህይወት እንደነበረ የገባኝ ወዲያው ነበረ። አንድ ቅዳሜ ቀን እንጃ ወዴት እየሄድኩ እንደነበረ። ብዙ ጊዜ ታክሲ የምጠቀመው አክስቴ ቤት ሲሄድ ስለሆነ ወደዚያው እየሄድኩ ሳይሆን አይቀርም። ከተሳፈርኩባት ታክሲ ውስጥ አንዲት ወጣት ልጅ ትወርድ ባጎነበሰችበት ቅጽበት ከጠይም ገለዋ ጋር የተጣበቀ ቀይ ውስጥ ልብሷ ክፈፍ ውሃ ሰማያዊ ጂንስ ሱሪዋን አልፎ ብቅ አለና ጠፋ። ቅጽበት ነበረ፣ ብልሽታ። ግን ሰማዩ እንደሞላ ወጋገኑ ምድርን እንዳጥለቀለቀ የመብረቅ ብልሽታ። ልጁን አውርዶ መንቀሳቀስ የጀመረው ታክሲ ወራጅ በሚል ጩኸት ድምፅ አስቁሜ ከኋላ በሶምሶማ ተከተልኳት። ልምድ ያለው ሴት አውል እንኳን በማይሞክረው ድፍረት ከኋላዋ ደርሼ ሰላም አልኳት። ትውውቃችን ፈጣን ነበረ። የሆነ ቦታ አውቅሻለሁ አልኳት፣ ግን ፈጽሞ አላውቃትም ነበረ። ታውቀኝ ይሆናል፣ እኔም ባይን አውቃለሁ። ኧረ እባክሽ የት? ቆየት ብሏል። እኮየት? ብዙ ጊዜ ማታ ማታ ወደ 11 ሰዓት ተኩል 12 ሰዓት አካባቢ በሱቃችን በር ስታለፍ አይ ነበረ። ያኔ ያ ልጅ አለፈ፣ ሱቅ እንዝጋ እንባባል ነበር። ሰዓታችን ነበርክ ብላ በሳቅ ተፈለቀለቀች። አያለው ሲሉ መታየትም ነበር ለካ። አሁን ግን ጠፍተሃል፣ አትታይም። ከበርካታ ወራቶች ቀጠሮዎች በአንዱ ለዚያውም በስንት ፍርሃት የመጀመሪያው እንድነቴን አጋኖ ያጠራቀመው ምኞት ሊነድ በሚንጠራራበት አንድ ቀን የመጀመሪያው ይሁን አይሁን እንጃ አንድ ቅዳሜ ቀን ጓደኛዬ በተከራያት ባለ አንድ ክፍል ቤት ውስጥ በተዘረጋ ፍራሽ ላይ ይህችው ልጅ የለበሰችውን ቀሚስ በእኔ እርዳታ ያወለቀች ጊዜ ምን አጋጠመኝ? ነጭ የጡት ማሳያዣና ነጭ የውስጥ ሱሪ በረዶ የመሰለና በረዶ ያደረገኝ ድንገት ነበር የቀዘቀዝኩት። ምን ሆንክ አለች። በአየር ላይ የቀረ መንሰፍሰፌ ሲጦልግ አይታ መሆን አለበት። ሌላ ጊዜ እናድርገው አልኩ በፍቅር እያየችኝ ውይ ከሚል ፈገግታ ጋር ስሜታዊ ያለመሆኔን አድንቃ አሞካሸች። ይህም እንደ ጨዋነት ተቆጥሮልኝ በፈለክበት ቀን እንኳን ሰውነቴ ነፍሴ አንተ ነው በሚል ገራገርነት ፈቃድ ያን ሌላ ጊዜ
እንደ ምጽአት ስትናፍቅ የውሃ ሽታ ሆንኩኝ። በሌላ ቀን ቀይ የውስጥ ሱሪ ለብሰሽ ተመለሽ አይባል ነገር ይባልም ከሆነ ጀማሪ እኔነቴ ልምድ አንሶት ይሆናል። ስሜታችንን ሙሉንም ሳይሆን እንዲሁ በጨረፍታ ራሳችንን ቀንጭበን የምንሰጥበት ሽንቁር አለው። እንደዚያ ሳይሆን አይቀርም ከዚያች ልጅ ጋር የጀመርነው ነገር ሙሉ በሙሉ መስጠት ሳይሆን በሽንቁር ነበረ። በሽንቁር የሚገባ ነፋስ ምንነቱ እንኳን ሳናውቀው እንዲህ የለመለመ አምሮትን ሲያደርቅ ከመሬት ተነስቶ ተወኝ የሚል ክስ እንደ ትልቅ በደል ይቆጠራል። ሌላ ቀን ሌላ ሴት እንዲሁ በወጣትነት ሰላይ አይኖች ስመኛትና ስከታተላት የኖርኩ በሰፈር ሰርግ ላይ ተገናኘን። ምን ለብሳ? ሙሉ ቀይራል ልብስ። ያንን በሽንቁር ያየሁትን ቅላት በአደባባይ ያራከሰችው መሰለኝ። ቅብጣት አይደለም ቢሆንም ስሜታችን ሾልኮ እንደ ነገሩ ደርሶ የሚመለስበት ሽንቁር አለው። ይችኛይቱ ሽንቁሬን አስፍታ በር ያደረገችው ጋር ደርሼ የተመለስኩት አንዳች ልክፍት ነገር ሳይሆን አይቀርም። ከቀይ የውስጥ ሱሪ ጋር የተቋጠረ አንዳች የልብ ምት ነገር አለ። አንዲት የመንደራችን አሮጊት ለሴት ልጃቸው የተመኙት ወንደላጤ ተከራያቸው አንዲት የገጠሬ ሴት ሲያገባ ተበሳጭተው ሙታንቲው ላይ ያስደግማበት ነው ይላሉ አሉ። ያኔ ያስቀኝ ነበረ። አሁን ግን ይቺ ኢንስፔክተር መንበረ የራሷን ሙታንቲ ላይ ያስደግማበት ይሆን እንዴ እስክል ግራ ይገባኛል። ግን ማለያው ብላ እዛ ጋር ታስደግማለች። ካስደገመችም አገር የማየው ትከሻዋ ላይ ያለ ማዕረግ ላይ ከወገቧ የሚሻጥ ሽጉጧ ላይ አይሻልም ነበረ? እንዲህና እንዲያስባለሁ። ሳስባት ልብ ይደልቃል። ዘወትር እንደሚደልቀው አይነት የልብ ምት አይደለም፣ ስልት ያለው የልብ ምት። ያንን ትንፋሽ የሚያሳጥር ያንን ንዝረት የሚለቅ ትዝታ ስንት ቦታ ስንት ንስቶች ላይ ፈለግኩት። የለም አልነበረም። ኢንስፔክተር መንበረ ሂድ ተፈተሃል ብላ ወደ ሰፊው ዓለም በፖሊስ ጣቢያው ሽንቁር ስትልከኝ አእምሮዬ ውስጥ ግን ኃይለኛ ብርሃንና ሙቀት የሚያሾልክ አንዳች ቀዳዳ ሳይፈጠርብኝ አልቀረም። እንግዲህ ነፃነት ምንድን ነው? የነፍስን ሽንቁር መድፈን አይደለምን? የጎን አጥንት ሲባልስ የጎን ሽንቁር አይደለም ማን አለ? ከሁለተኛ ደረጃ እስከ ዩኒቨርሲቲ ደግሞም ስራ በሚሉት ስንክሳር በህይወት ጎዳና ግራና ቀኝ ሳልል አንዲት ለሌሎች የማትታይ የሐሳብ ሀዲት ተከትዬ እሷን ሳላዛንፍ የተከተልኩኝ 30 ዓመት ሞላኝ። ሴቶቹ ብዙ፣ ወሬው ብዙ፣ መልኩ ብዙ፣ አጋጣሚው ብዙ፣ መገናኛው ብዙ፣ መለያየው ግን ብዙ የሚመስል አንድ አእምሮዬ ውስጥ የተሰነቀረ ቀለም ነበረ። ቀይ ቀለም። 16ቱን ዓመት እስረኛ ነበርኩ። ብዙ ፋሽን መጣ፣ ብዙ ፋሽን ሄደ። አንዱም ላይ ግን የውስጡ ሱሪን የሚያሳይ ሽንቁር ያለው የሴት ልብስ እስካሁን አላየውም። ወይ እሱ ያያት ሁሉ ታምረዋለች፣ ወረተኛ ነው ይሉኛል። ሲያሻቸው ለገጣም ይመርቁበታል። አቀፈን ታቀፍንለት፣ ሳመን ተሳምንለት። አመል ነው እንጂ ከኛ ምን አጣ? ሽንቁር ያው ሽንቁር ነው እያሉ